ጌዲዮን ከአርባ ምንጭ የውሃ ቴክኖሎጂ ኢንስቲትዩት በሃይድሮሊክስ ኢንጂነሪንግ በዲግሪ ተመርቋል። የተማሪነት ህይወቱን ሲያስበው ጀግንነት ይሰማዋል። በህይወቱ ውስጥ የሰራው በኩራት የሚተርከው አንድና ብቸኛ ጀብዱ እሱ ነው። ለሱ በተለይ የአርባ ምንጭ ሙቀት፣ የካፌው ሰልፍ፣ የትምህርቱ ክብደት አርባ ምንጭ ትውስ አለችው። ሲቀላ፣ ሴቻ፣ አባያ፣ ጫሞ፣ አሳ፣ ሙዝ፣ ማንጎ፣ ወባ ውላሉበት። 500 ዓመት ሆኖበት ነበር። የአረክስ ቲዩብ ተከታታዮች ቻናላችንን ሰብስክራይብ እያደረጋችሁ ሼርና ላይክም እንዳይረሳ በአክብሮት እንጋብዛለን። እናመሰግናለን። ትዝ ይለዋል በመጀመሪያው ዓመት በመጀመሪያው ወር ነበር ተስፋ የቆረጠው። ከፊቱ ያሉት ዓመታት እንደ ቋጥኝ ገዝፈው ታዩት። በተለይ ሙቀቱ አሁንም ያልበዋል። ዘይት እንደተደፋበት ሁሉ የገዛ ሰውነቱ ያጣብቀዋል፣ ይቀፈዋል። የሚተነፍሰው አየር ከወትሮ ወፈር ያለ መሰለው። በጭንቅ ይገባል፣ በጭንቅ ይወጣል። የአየር ስልባቦት፣ ቀዝቃዛ አየርና ቀዝቃዛ ሻወር የለም። ውሃው ራሱ ለብ ያለ ነው። ትንሽ እሱ ይሻላል እንጂ። ጠዋት ክላስ፣ ከዛ ካፌ፣ ሲቀጥል የቀን እንቅልፍ ግድ ነው። ናፕ ኮመን ኮርስ ይሉታል ሲኒየሮቹ። እዚያ የሁሉም ግዴታ መሆኑን ለማሳየት ከ7 እስከ 8 ሰዓት አርባ ምንጭ ውሃ ቴክኖሎጂ ምድራዊ ሲኦል ትሆናለች። ፀሐይ ከወትሮ ይልቅ ወደ ምድር ቀርባ ከነ ልጆቿ ትወጣለች። ያኔ ህይወት ያለው ነገር ሁሉ ከግቢው ይሰወራል። የተወረረች ከተማ አውቲ አርባ ምንጭ ወተር ቴክኖሎጂ ኢንስቲትዩት። አልፎ 2-3 ሆነው የሚራወጡ ተማሪዎች በዋናው በር አካባቢ ውር ይላሉ። የከሰዓቱ ሲኦል ግድ አይሰጣቸውም። የበርጫ ነገር ነዋ። በርጫና በርጭስቶች ኧረ እባክህ ትንሽ ደበቅ አድርገው። ዘበኛው ይጮሃል ወደ በርጭስቱና ወደ አንከረፈፈው በርጫ እያየ። በርጭስቱ ደንገጥም ሳይል በዛ ሙቀት ከደረበው ትልቅ ጃኬት ውስጥ ይወሽቀዋል። በርጫውን፣ ጊዶሌውን፣ ኮየራውን። 8 ሰዓት አውቲ ነጋላት። ወከባው ደራ፣ ሩጫው ጦፈ። እንቅልፍ ቀልቡን የነሳው፣ ሙቀት አቅሉን ያሳተው፣ እንቅልፍ ያልጠገበው። ሩጫ ወደ ክላስ። 11 ሰዓት ካፌ ሰቀላ። ከዛ ዎክ ሙዝ ገበያ፣ ብቸኛዋ መዝናኛ። ምነው ባታጠር አውቴ ውስጥ ዎክ ለብዙሃኑ መዝናኛ። ለበርጭስቶች ጨብሲ፣ ለሙስሊሞች ስግደት፣ ለኦርቶዶክሶች ቅዳሴ፣ ለጴንጤዎች ጸሎት። ብቻ ደስ ይላል የዎክ ሰዓት። 12 ሰዓት እንደገና ሩጫ ለችከላ። ወደ ስፔስ ሩጫ። ይጠናል፣ ይጨመጨማል፣ ይቸከላል፣ ይፈለጣል። ቀንና ሌሊት ይገናኛል። እዚያ ቀልድ የለም። 24 ሰዓት መስራት ነው። እንደዛም ተሰርቶ
ግሬድ ይቋጥራል። ሃርድ ነው። ጌዲዮን አንገፈገፈው። ደግሞም ደስ አለው። አርባ ምንጭ አውቲ ትዝ አለችው። አርባ ምንጭ ዛሬ እንዴት ትዝ አለችው? ዛሬ ሀሳብና ትዝታ ጓዙን ይዞ ሰፍሮበታል። በሩ እንደገና ተመታ። በሩን ቆልፈ ውጣ፣ ቁልፉን ሳሎን አርገንልሃል። ዘቢብ ነበረች። መልሱን ሳትጠብቅ ቶሎ ቶሎ ስትራመድ ተሰማው። ልብሱን ለብሶ ጨርሷል። የረጠበ ፎጣውን እዚያው መታጠቢያ ቤት ትቶ ወደ መኝታ ክፍሉ ሄደ። በሩን ከፍቶ እንደገባ የተመሰቃቀለው ክፍሉ ከፊት ለፊት ተቀበለው። ከመደርደሪያው ወርደው መሬት የተዘረሩ መጽሐፍት እዚህና እዚያ ተበታትነዋል። ብቻ ክፍሉ የእብድ ከተማ መስሏል። እሱ ግን ለምዶታል። ምን ነው ጌዲ፣ አሁን ይሄ ከባድ ስራ ሆኖ ነው ይሉታል እናቱ ክፍሉን ለማስተካከል እየሞከሩ። ታዩ ባክሽ፣ እኔ አስተካክለዋለሁ ይላል ክፍሉን ማሰናዳት የጀመሩትን እናቱን ወደ ውጪ እየገፋቸው። ግን ተመልሶ ያው ነው ብለው ቢታክታቸው፣ አይ በል ቢያንስ በሩን እንኳን መለስ አድርገው እስኪ ይሉታል። ድንገት ሰው ቢያይ ምን ይላል ብለው እየሰጉ። ምንም የቀረ ነገር የለም። ሽክ ብሏል። ቀለል ያለ ልብስ ቢያዘወትርም ዛሬ ግን ከላይ እስከ ታች ሙሉ ብሉ ብላክ ልብስ ለብሷል። ቀይ ፊቱ የበለጠ የቀላ መሰለው። ክራቫቱን አስተካክሎ የቁም ሳጥኑን መስታወት በጎን ተመለከተው። ትንሽ ወደ ላይ ሂድ ብሎ እጆቹን ኪሱ ውስጥ ከተታቸውና በጥንቃቄ ወደፊት ተራመደ። ወዲያው ቆመ። ከዛ አራመድ። ፈገግ አለና ከፊት ለፊቱ አየሩን በኩራት ጨበጠው። ከዛም ፈገግ ቆጣ። ጌዲዮን! የቤታቸው ሰራተኛ ዙሪያሽ ተጣራች። የሻይ ፔርሙዝ በቀኟ የሻይ ሲኒ በግራዋ እንደያዘች ተመለከተችው። አቤት! ተርበተበተ። እንደ ማፈር ብሎ አቀረቀረ። የመኝታ ቤቱን በር መዝጋት ነበረበት። ቁርሱ እኮ ቀዘቀዘ። ታዩ ባክሽ፣ ታዩ። አላስጨረሰችውም። ላሙቅልህና በቁመ ጎርሳ ትሄዳለህ። ታዩ፣ ሰዓት አልፏል። የውሸት ተጣደፈ። አሁን የሚሄድበት ቦታ ከስከዛሬው የተለየ ቦታ ነው። በተለይ እሁድ ጠዋት በዚህ ሰዓት እዚህ የነበረበትን ጊዜ አያስታውስም። ሞኖቶነስ አለ ለራሱ ብቻ በሚሰማ ድምፅ። ለካ ሰልችቶታል። የሳምንቱ ቀናት እንዴት እንደሚሮጡ ሲያስብ ይገርመዋል። አንዳንዴ ደግሞ ያሳፍረዋል። ከሰባቱ የሳምንቱ ቀናት ትዝ የሚሉት ድብርታሙ ሰኞና አርብ ብቻ ናቸው። ሌሎቹ ትዝ ብለውት አያውቁም። እንዴት እንዳለፉም ትዝ አይለውም። ብቻ ሰኞ፣ ከዛ አርብ፣ ሰኞ፣ አርብ፣ ሰኞ፣ አርብ፣ በመሃል ምንም የለም። ቀኑ እንዴት ይሮጣል! ወይስ ብቻ ግራ የሚገባ ነገር ነው። ሰው ከህይወት ጋር ግብ ይገጥማል። በየሰዓቱ ይፋለማል። ትንሽ መዘናጋት ትልቅ ችግር አለው። አሁን ሁሉም ባተሌ ነው። ከህይወት ጋር ጉሮሮ ለጉሮሮ ተናንቋል። ታዲያ ምን ሲል የጊዜን መሄድ ያስተውላል? በእያንዳንዱ ቀን ላይ የሚተወው ምንም ትዝታ የለውም። ማክሰኞ ግብግብ፣ ሮብ ግብግብ፣ ሐሙስ ሁሉም ያው ነው። ሰው ይባትላል፣ ጊዜው ይከንፋል። ሰኞ፣ አርብ፣ ሰኞ፣ አርብ። ጌዲዮን ሳያስበው በምሬት ተፈላሰፈ። ዛሬ ግን እሁድ ለየት ብላ ልታልፍ ነው።
ከቤተ ክርስቲያን ውጪ። ጌዲዮን ከአርባ ምንጭ እንደተመረቀ ያለፉት 2 ዓመታት በህይወቱና በአካሉ ላይ ጠባሳ ያሳረፉበት ክፉ ጊዜያት ነበሩ። አይወዳቸውም። ለምን እንደዛ እንደሆነበት አይገባውም። ችግሮች ሁሉ ተጠራርተው ለምን በአንድ ጊዜ እንደ መርግ እንደወረዱበት ሲያስብ ተራ አጋጣሚ ነው ብሎ ለማሰብ ይቸገራል። በተማሪነት ጊዜው ቆብ ያልሰጣቸው እንደ ቀልድ ያወራቸው ተራ ቃላት ሁሉ እንደ ሰዓት ፈንጂ ታይም ቦምብ ቀን ጠብቀው ህይወቱን ሊነጥቁት ሊያፈርሱ ተክተው ታገሉት። አንዱን ፈንጂ ሲያልፍ ሌላ ያላሰበው ፈንጂ ከፊቱ ይደነቀራል። እሱን ሲያልፍ ሌላው ላይ ይቆማል። ነፍስ ውጪ ነፍስ ግቢ። ህይወት ትርጉም አጥቶበት ክፉኛ ተስፋ ቆርጦ ነበር። እግዚአብሔር ግን ምን ነካው? ሳያስበው አኩተመተመ። እርግጥ ህይወቱ ተርፋለች። ለጊዜው ሌላ ፈንጂ እስኪረግጥ ወይም ደግሞ ማን ያውቃል፣ አሁንም ፈንጂ ላይ ቆመን ይሆናል። የረገጣቸው ፈንጆች በሙሉ አልገደሉትም። ሆኖም ግን ነፍሱ እስክትርድ አቅሉን እስኪስት አናውጠውታል። ሊሄድበት ያሰበውን ጎዳና አስለቅቀው ባላሰበው መንገድ እንግዳ የፍርሃት እርምጃና የሰቀቀን ጉዞ አስጀምረውታል። የቆቅ ህይወት፣ በተለይ የመጨረሻው ፈንጂ። የ2ኛ ዓመት ተማሪ ሆኖ ነው ከቦብ ጋር የተግባቡት። ትዝ ይለዋል። ሻወር ለመውሰድ ተሰልፈው ሲጠባበቁ ፎጣቸውን አገልድመው ከወገብ በላይ ልቃናቸውን ናቸው። 4 ወይም 5 ይሆናሉ። አብዛኞቹ ጌዲዮን በአይን ያውቃቸዋል። ሲኒየሮቹ ናቸው። ተሰብስበው ያወራሉ። በመሃል ተጠባብቀው ሁሉም አንድ ላይ በአንድ ድምፅ ይስቃሉ። ትንሽ ቆይተው ይሰዳደባሉ፣ ያሽካካሉ። እንደመጣ ጌዲዮን ፈንጠር ብሎ ቆመ። ከበስተኋላቸው ወረፋ አይወድም። ፊቱን ዘፍዝፎታል። ቢያንስ 4 ሰው መጠበቅ አለበት። ምን አይነት ነገር ነው? እየተነፋነፈ በአይኑ ቆጠራቸው። 1 2 3 5። ሌላ ፈንጠር ብሎ የቆመ ልጅ አለ። ምንም አማራጭ የለውም፣ መጠበቅ። ሲኒየሮቹ በህብረት ያሽካካሉ። አንዱ ከመካከላቸው ይጮሃል። መጠበቅ ሰልችቶታል። አቦ ፍሬንድሽን ፍላ እያጠብሽ ነው እንዴ? ይላል ወደ ሻወር ቤቱ ተጠግቶ። ሁሉም ይስቃሉ። ፍሬንድ ሌላ ስራ ጀመርሽ እንዴ? አረ ጀለሴ ለጤናሽም ደግ አይደለም፣ ኮንዲሽን አታበላሽ። የቤተሰቡ ደስታ በጆ ነው። 1 ለ5 ያሽካካሉ ሲኒየሮቹ። በቃ አረፍ ባለጌ። ከመሃል አንዱ ይቆጣል። ታዲያ ምን ልበል? ተለቃልቆ ለመውጣት ይሄን ያህል ይቆያል? ለፍላፊው ልጅ ይበሳጫል። ቢሆንስ ያላየኸውን ሰው የማታውቀውን ልጅ ብልግና የራሱ ጉዳይ። አፍሮ እንኳን በወጣለን። ከሻወር ቤት ውስጥ ድምጽ ሰሙ። ኖ ኖ ኖ ቡልሽት! ወይኔ ሳልጨርስ ናሽና ሄደች። ውሃ ሄደች ማለት ነው። ለፍላፊው ሲኒየር እብድ ሆነ። ፎጣውን እያወራጨ ሻወር ውስጥ ያሉትን በሙሉ እናቶቻቸውን ለፍቅር ተመኘ። ጭቅቅታ ሙላ። በወር አንዴ ሻወር ይገባሉ። እዚህ ጌጃ ሁላ እየተነፋነፉ ሄዱ ሲኒየሮቹ። ጌዲዮን ግራ ገባው። ምን ይሻላል? ድንገት ከኋላው ድምጽ ሰማ። ፈንጠር ብሎ የቆመው ልጅ ነበር። ፍሬንድ ታች ሄደን እንታጠብ? የት? ታች የጉድጓድ ውሃ አለ። በአገጩ እያመለከተው ጌዲዮን ተጠጋው። ልጁ ሾጣጣና መጣጣ ፊት አለው። እዚህም እዚያም የተበታተኑ ችፍርግ ያሉና የሚቆጠሩ ጺሞች አሉት። ጌዲዮን ጭንቅላቱን ተመለከተው። አንዳች ነገር እንደተሸከመ ሁሉ
ካጠለቀው የሹራብ ኮፍያ ውስጥ ቁልል ጸጉሩ የሚናድ ክምር ይመስላል። ጌዲዮን ወዲያው ገባው። ጃ ራስታፋሪያ በሆዱ ሳቀ። እዚያ ሰው አትሄድም? ጌዲዮን ጠየቀ። የጉድጓድ ነች፣ አጭር መልስ። ጌዲዮን እየሰረቀ ያየዋል። ቅጥነቱ ያስቃል። የሚራመድ ፓስታ ይመስላል። በተለይ እግር አይመስልም። በእጁ የሚራመድ ነው የሚመስለው። ፍሬሽ ነሽ? ጠየቀው ራስታው። አይደለሁም፣ ሰከንድ ይር። ኦ ሶፉመር ሰፈርሞር። አዎ ተሳሳቁ። ቦብ እባላለሁ። ማን? ቦብ ማርሌ። ጌዲዮን ሳቁ ሊያመልጠው ተናነቀው። በተለየ ልጁን መኮሳተርና ከልቡ ማውራቱን ሲያይ። ዋግዋን አለው ጌዲዮን በቦክስ ደረቱን እየመታ። የራስታዎች ሰላምታ መሆኑን ያውቃል። ቦብ ፊቱ በደስታ ሲበራ አየው። ጃማን አያናይ። ቦብ ደረቱን በቡጢ መታ። ደግመው ተሳሳቁ። ትውውቃቸው እንዴት ባለ ፍጥነት እንዳደገ ለራሱ ለጌዲዮንም ይደንቀዋል። የቦብ ግዴለሽነት፣ ጨዋታው፣ ቀልዱ፣ ሳቁ፣ በተለይ ለጠብ ያለው አመለካከት ያስደስተዋል። በዙሪያው ያሉ ሁሉ ያኩተመትማሉ። ትንሽ ቀረብ ያሉት ደግሞ ይወተውቱታል። ጌዲ። አቤት። ይሄን ልጅ በደንብ ታውቂዋለሽ? ማንን እንደሆነ ያውቃል። ብቻ ማንነቱን ከነሱ ደግሞ ለመስማት ዘወትር ይጠይቃል። ማንን? ጓደኛህን ነዋ። 70ን። ማንን? ከወትሮ የተለየ የቦብ እንግዳ ስም ግራ ገባው። 70ን ቦብን። በግቢ ውስጥ ኤፍ እየቃመ ሲወድቅ ሲነሳ ድፍን 7 ዓመት ስለሆነው የተሰጠው ቅጥያ ስም ነው። አዎ መቼም አታውቂውም። ብታውቂውማ ባጠገቡም አታልፊም ነበር። እንዴት? ምን የተለየ ነገር ሰራ? እሺ እንደሚፈግም ታውቂያለሽ? ምን? ጌዲዮን ግራ ገባው። ጢጥ እንደሚነፋ። ምንድነው የምትለው? ጌዲዮን ከልቡ ግራ ተጋባ። እንደሚጀነጅን። ሌባ ጣቱንና አመልካች ጣቱን አፉ ላይ ለጥፎ ሲጋራ እንደሚያጨስ ሰው አመለከተው። እሱማ ምን አለበት? ግማሹ ተማሪ አጫሽ አይደል እንዴ? አልገባሽም? እሱ እኮ ዊድ ይነፋል፣ ጋንጃ ይጠበጥባል። ገባሽ? በእናትህ በአማርኛ ንገረኝ። ጌዲዮን ጨነቀው። ለማወቅ ተስገበገበ። ጌዲ ፋራነሽ ለካ። ጓደኛሽ ሐሺሽ ያጨሳል፣ አንቺንም ሊከትብሽ ነው። ጌዲዮን መደንገጡ እንዳያስታውቅበት ፊቱን ወደ ኋላ መልሶ አሻግሮ ተመለከተ። መጠርጠር እንዴት አቃተው? ፈጽሞ ታውሯል ማለት ነው። ቢያንስ አንዳንዴ የሚያሳየው እንግዳ ጸባይ ግር ሌላው በተገባ ነበር። በተለይ የአሾጣጣ ፊቱ በላብ ተዘፍቆ አይኑ ሲጎለጎል ዝም ድብር ግግር ሲልበት በጤናው እንዳይደለ ማወቅ የሚከብድ ነገር አልነበረም። ግን ደግሞ ባይሆንስ? ጸባዩ ቢሆንስ? ጌዲዮን እንደዚህ ያሉ ጥያቄዎች ሲበዙበት ከቦብ ለመሸሽ ሞከረ።